ሃይ ጋይስ ሰላም ናችሁ? እንዴት ናችሁ? በዛሬው ትምህርታችን ዘ አሜሪካን ኤራ የሚለውን እንማራለን። በባለፈው ትምህርታችን ዘ ብሪቲሽ ኤራ የሚለውን ተምረናል ማለት ነው። ዛሬ ደግሞ ክሊር አንድ ሾርት የሆነ ኤክስፕላኔሽን እናያለን ማለት ነው። ስለዚህ ኢትዮጵያ አሜሪካን ታይስ ቢጋን ኢን 1903 with the arrival of first American mission to Ethiopia led by ሮበርት ስክሪነር። ስለዚህ የኢትዮጵያና የአሜሪካ ሪሌሽንሺፕ የተጀመረው በ1903 ላይ ነው ማለት ነው። በ1903 ላይ ተጀምሯል ማለት ነው። ስለዚህ ፈርስት ሚሽነር የአሜሪካን ፈርስት ሚሽነር ኢትዮጵያ ማን ነበረ ማለት ነው? ሮበርት ስኪነር ነበረ ማለት ነው። ስለዚህ በሰዓቱ የኢትዮጵያና የአሜሪካ ሪሌሽንሺፕ ስታብሊሽ ሲደረግ ወደ ኢትዮጵያ የመጣ ሚሽነር ማን ነበረ ማለት ነው? ሮበርት ስኪነር ነበረ ማለት ነው። ሮበርት ስኪነር። ስለዚህ በሰዓቱ በ1903 ላይ ኢትዮጵያ ምንድነው ያደረገችው? ከዩኤስኤ ጋር ወይ ከአሜሪካ ጋር ሪሌሽንሺፕ ይፈልጋሉ ብላ ሚሽን ልኳለች ወይ ደብዳቤ ሴንት አድርጋ ነው ማለት ነው። ኢትዮጵያ ነው የፈለገችው ሪሌሽንሺፕ ከአሜሪካ ጋር መጀመሪያ ማለት ነው። ስለዚህ ፎር ዘ ፐርፐዝ ኦፍ ዋት ቱ ፕሮሞት ፍሬንድሺፕ ትሬድ ኤንድ ኮኦፐሬሽን። ስለዚህ የተለያዩ ፍሬንድሺፖች ንግዶች ስታብሊሽ ለማድረግ ነበር ኢትዮጵያ የፈለገችው 1903 ላይ ማለት ነው። ስለዚህ በሰዓቱ ፈርስት ሚሽነር ማን ነበረ? ሮበርት ስኪነር ነበረ ማለት ነው። በት ዘ ኮኔክሽን ግሮ ስትሮንገር ኤንድ ሞር አክቲቭ ፎሎዊንግ ወርልድ ዋር ሴከንድ። ስለዚህ ሪሌሽንሺፑ በ1903 ላይ ቢጀመርም ሞር አክቲቭ ኤንድ ስትሮንግ የሆነው መቼ ነው ማለት ነው? ከሁለተኛ ዓለም ጦርነት ቀጥሎ ማለት ነው። ስለዚህ በአሜሪካና በኢትዮጵያ መካከል ከሁለተኛ ዓለም ጦርነት በኋላ ምንድነው የተደረገው? አግሪመንት ነበር። ፖይንት ፎር አግሪመንት በፖይንት ፎር አግሪመንት 1952 ላይ ተፈራረሙ ኢትዮጵያ ኤንድ አሜሪካ ማለት ነው። ስለዚህ 1952 ላይ ፖይንት ፎር አግሪመንት ተፈራረሙ አሜሪካና ኢትዮጵያ። ለምንድን ነው የተፈራረሙት? as a result the United States assisted Ethiopia in the area of locust management, agricultural and public health education, public administration training, scholarship award to Ethiopian students። ስለዚህ በእነኚህ ፖይንቶች ላይ አሲስት ለማድረግ ወይ ኢትዮጵያን ሰፖርት ለማድረግ ምን አደረገ? ስምምነት ፈረመች ወይ ከኢትዮጵያ ጋር ስምምነት ፈራረሙ ማለት ነው። ስለዚህ the point for agreement aimed to modernize Ethiopia through American technical and economic assistance። ስለዚህ ምንድን ነው በፖይንት ፎር አማካኝነት ኢትዮጵያን ሞደርናይዝ ለማድረግ ኢኮኖሚካሊ አሲስት ለማድረግ የተለያዩ ቴክኒካል ስልጠናዎችን ለመስጠት ኢምፕሩቭመንት ኦፍ አግሪካልቸር ለማድረግ ዴቨሎፕ ኤጁኬሽን ኤንድ ሄልዚ ሰርቪስ ለማድረግ ትሬንድ ስኪል ማን ፓወር ለመፍጠር ከዛ ምንድን ነው ሰፖርት ኢኮኖሚካል ኤንድ ሶሻል ዴቨሎፕመንት ለማምጣት ነበረ ማለት ነው። ፖይንት ፎር አግሪመንቱ ዋና ኦብጀክቲቭ ማለት ነው። ስለዚህ ኢን ዘ 1950s በ1950ዎቹ ላይ አሜሪካን ስትራቴጂክ ኢንትረስት ኢን ኢትዮጵያ ምን ነበራቸው? በ1950ዎቹ አካባቢ ለአሜሪካኖቹ ምን ነበራቸው? ስትራቴጂክ ኢንትረስት ነበረ በኢትዮጵያ ውስጥ በሆርን ኦፍ አፍሪካ ሚድል ኢስት ሽፍትድ ድራማቲካሊ ይላል። ስለዚህ ኢትዮጵያ ጀምሮ ወደ ሆርን ኦፍ አፍሪካ ከዛ ቀጥሎ ወደ ሚድል ኢስት ሽፍት አደረጉ ማለት ነው ፍላጎታቸው። ስለዚህ ፎሎዊንግ ዘ ያንግ ፍሪ ኦፊሰር ሪቮልትን 1952 ስለዚህ በሰዓቱ ያንግ ፍሪ ሪቮልት ነበረ ማለት ነው በግብጽ ማለት ነው። ስለዚህ በኢጂፕት ውስጥ ምን ነበረ? ያንግ ፍሪ ሪቮልት ነበር በሰዓቱ 1952 ላይ ማለት ነው። ስለዚህ በሰዓቱ በ1952 ላይ እችን ሪቮልት አፕን አድርጓል ማለት ነው የኢጂፕት ህዝቦች ማለት ነው። ለምንድን ነው? ፒፕል ዌር አንሃፒ ዊዝ ሩል ኦፍ ኪንግ ፋሩክ። በሰዓቱ ማህበረሰቡ በኪንግ ፋሩክ ላይ ደስተኛ አልነበሩም ማለት ነው።
በሰዓቱ የነበረው ኪንግ ማን ነበረ? 1952 አካባቢ ኪንግ ፋሩቅ ነበረ። ኢጅፕትን ሩል ወይ ኢጅፕትን አድሚኒስትሬት ማን ያደርጋል? ኪንግ ፋሩቅ ያደርጋል ማለት ነው። በሰዓቱ ህዝቡ የኢጅፕት ህዝብ ደስተኛ አልነበረውም ኪንግ ፋሩቅ ጋር ማለት ነው። ለምን ከተባለ ምንድን ነው በሰዓቱ ምን ነበረ? ባድ ፖለቲካል ሲስተም ኦር ባድ ገቨርንመንት ነበረ። ኮራፕትድ የሆነ ሊደሮች ነበሩ። ዋይድ ስፕሪድ ኦፍ ኮረፕሽን የተለያዩ ኮረፕሽኖች ስለነበሩ ምንድን ነው ደስተኛ አልነበሩም ማለት ነው። ስለዚህ አድሚኒስትሬቲቭ ሪፎርሙን ቼንጅ ለማድረግ ነበር ይህችን ሪቮልት ያስነሱት ማለት ነው። ስለዚህ ኢጅፕት አዳፕትድ ፕሮ ፌሚኒስት አንቲ እስራኤል አድሚኒስትሬሽን የሚል ሲስተሙን አወጡ ማለት ነው። ስለዚህ ኢጅፕቶች ይችን ሪፎርም ያወጡት ለምንድን ነው? ኢጅፕት ኮንሲደሬድ እስራኤል ማጆሪ ሪቫል አፍተር ዘ አረብ እስራኤል ኮንፍሊክት ከአረብ እስራኤል ኮንፍሊክት በኋላ ኢጅፕት ምን ብሎ ነው የፈየዱት? ምን ብሎ ነው የወሰዱት? እስራኤል ዋና ተቀናቃኛችን ነው ብሎ በማሰብ ነው ማለት ነው። ይሄ ፕሮ ኮሚኒስት ኤንድ አንቲ እስራኤል አድሚኒስትሬሽን የጀመሩት ማለት ነው። ስለዚህ ኮሎኔል ገማል አብድል ናስር ሄድድ ዘ ሙቭመንት በሰዓቱ ሙቭመንቱን ማን ይመራል ማለት ነው? ገማል አብደል ናስር የሚባል ሰውዬ ይመራል ማለት ነው። አስ ኤ ሪዛልት ዘ ዩኤስኤ ቢጋን ሉኪንግ ፎር ኤ ኒው ፓርትነር ኢን ዘ ሚድል ኢስት። በሰዓቱ ምንድን ነው ከዛ ሪቮልት ቀጥሎ አሜሪካን ምን ይፈልጋል? ፓርትነር ይፈልጋል ከሚድል ኢስት ውስጥ ማለት ነው። ኢትዮጵያን አሜሪካን ትሪቲ ኦፍ 1953 ዋዝ ቤዝድ ኦን ዚስ ዲቨሎፕመንት ከዚህ ዲቨሎፕመንት ጋር ቤዝድ ያደርጋል ማለት ነው። ዘ 1953 ዲል ሌት ዘ ዩኤስኤ ቱ ኦፐሬት ቃኙ ስቴሽን a communication facility in Asmara that had previously been used by the Italian as radio ማሪያም። ስለዚህ በ1953 ላይ ዩኤስኤ ኦፕሬት ምን ያደረገ ቃኙ ስቴሽን የሚባል ኦፕሬት ያደረገው ከፈተ ማለት ነው። ኮሚኒኬሽን ፋካሊቲ አስመራ ቀደሞ የማን ነበረ ማለት ነው? የጣሊያን ሬዲዮ ስቴሽን ነበረ ማለት ነው። ስለዚህ ይህንን ምንም ብሎ ቀይሩ ቃኙ ስቴሽን ብሎ አሜሪካኖች ቀይሩ ማለት ነው። ኢት ዋዝ ሪኔምድ ቃኙ ስቴሽን አፍተር ዘ ኔም ኦፍ ኢትዮጵያን ባታሊያን ዛት ቱክ ፓርት ኢን ኮሪያ ዋር ኦፍ 1950 አፕ ቱ 1953 ኦን ዘ ሳይድ ኦፍ አሜሪካ። ስለዚህ የኮሪያ ዋር ተሳትፎ በኋላ ይህንን ኔሙን ቼንጅ ወደ ቃኙ የቀየሩት ማለት። ስለዚህ በሰዓቱ ከኮሪያ ዋር ጋር በአሜሪካ ሳይድ በመሆን ኢትዮጵያ ተሳትፋለች። ስለዚህ ሳይድ ኦፍ አሜሪካ በኩል ሆና ፓርቲሲፔት አድርጋለች ኢትዮጵያ ማለት ነው። 1953 ላይ ማለት ነው እስከ 1950 እስከ 1953 ድረስ ማለት ነው። ኢን ሪተርን ዘ ዩኤስኤ ገቨርንመንት ፕሮሚስድ ቱ ፕሮቫይድ ሚሊተሪ አሲስታንስ ቱ ኢትዮጵያ። ስለዚህ ከዛ ከጦርነቱ ተሳትፎ በኋላ የአሜሪካን ገቨርንመንት ምን አደረገ? ፕሮሚስ ገባ ማለት ነው። ሚሊተሪ አሲስታንስ ሰጣለሁ ብላ ማለት ለኢትዮጵያ and set up unit known as military assistance advisor group የሚል ሴትአፕ ማለት ነው። አሜሪካን ኢንፍሉዌንስ was particularly strong in the field of military organization and training, communication and education. የአሜሪካን ኢንፍሉዌንስ በሰዓቱ ስትሮንግ ነበረ። በምን ዙሪያ? ሚሊተሪ ኦርጋናይዜሽን፣ ትሬኒንግ የመሳሰሉት፣ ኮሚኒኬሽን ከዛ ኤጁኬሽን የመሳሰሉት ላይ ምን ነበረ? ስትሮንግ ነበረ፣ በጣም ጠንካራ ነበረ ማለት ነው። ኢን ዘ 1960s ኤንድ 70s ለምሳሌ 1960ዎቹ እና በ1970ዎቹ አካባቢ ኢትዮ ዩኤስኤ ሪሌሽን ቢጋን ቱ ዲክላይን ቱ ዘ ፎሎዊንግ ሪዝን። በ1960ዎቹ እና 70ዎቹ አካባቢ ኢትዮ ዩኤስኤ ሪሌሽንሺፕ ምን ሆኗል? ዲክላይን እየሆነ መጥቷል፣ ቀንሷል፣ ጠፍቷል ማለት ነው። ምክንያቱም ለምንድን ነው? አድቫንስ ኢን ሳተላይት ኮሚኒኬሽን ሲግኒፊካንትሊ ዳይሜንሽድ ዘ ኢምፖርታንስ ኦፍ ዘ ቃኙ ስቴሽን ኦን ዊች ዘ ኢትዮ አሜሪካን አላያንስ ሃድ ቢን ፋውንድድ። ስለዚህ ሳተላይት ኮሚኒኬሽን ስታርትድ ከሆነ በኋላ የኢትዮ
ዩኤስኤ ሪሌሽንሺፕ ምን ሆኗል? እየቀነሰ መጥቷል ማለት ነው። ቀጥሎ ምንድን ነው? ግሮዊንግ ኦፖዚሽን ስፔሻሊ አማንግ ስቱደንት አጌንስት አሜሪካን ኢምፔሪያሊዝም። ስለዚህ አሜሪካን ኢምፔሪያሊዝሞችን ኦፖዝ በማድረግ ምንድን ነው የተማሪዎች አመፅ ተነስተዋል ማለት ነው። ከተማሪዎች አመፅ ፖዚሽን ተነስተዋል ማለት ነው። ስለዚህ በዚህ ምክንያት ከኢትዮ አሜሪካን ሪሌሽንሺፕ ዲክላይን እየሆነ መጥቷል ማለት ነው። ዞስ ኦን ዘ ኤቭ ኦፍ ዘ ኢትዮጵያን ሪቮሉሽን ኦፍ 1994 ኃይለ ሥላሴ ሪጅም ቢጋን ቱ ዱ ዘ ዩኤስኤ ሪሌሽንሺፕ። ስለዚህ which was it stronger። ስለዚህ በጣም ጠንካራ የሆነ ሪሌሽንሺፕ ነበራቸው፣ ግን ከ1974 ጀምሮ ምን ሆነ? ጠፋ ማለት ነው። ስለዚህ በኃይለ ሥላሴ ጊዜ ኢትዮጵያ ከማን ጋር ነበረች ማለት ነው? ከአሜሪካን ጋር ስትሮንግ የሆነ ሪሌሽንሺፕ ነበራቸው። ስለዚህ ከ1974 በኋላ ምን ሆነ? ሪሌሽንሺፑ ጠፋ ማለት ነው። ጠፋ። ስለዚህ ኤክሰርሳይሱን እንይ እስቲ። ዋት ዌር ዘ ኦብጀክቲቭ ኦፍ ፖይንት ፎር አግሪመንት። ስለዚህ ፖይንት ፎር አግሪመንቱ ኦብጀክቲቭ ምንድን ነው? ፖይንት ፎር አግሪመንቱ ኦብጀክቲቭ ምንድን ነው? ዓላማው። ስለዚህ ዓላማው ሞደርናይዝ ኢትዮጵያ ትሩ አሜሪካን ቴክኒካል ኤንድ ኢኮኖሚክስ አሲስታንስ፣ ኢምፕሩቭ አግሪካልቸራል፣ ዴቨሎፕ ኤጁኬሽን ኤንድ ሄልዝ ሰርቪስ፣ ትሬንድ ስኪልድ ማን ፓወር ክሬት ለማድረግ፣ ሰፖርት ኢኮኖሚክ ኤንድ ሶሻል ዴቨሎፕመንት። ይሄ ዓላማው ነበር ማለት ነው። ወይም እዚች ጋር ማየት እንችላለን ዓላማውን ማለት። ስለዚህ ፖይንት ፎር አግሪመንቱ ዓላማው እነኚህ ነበረ ማለት ነው። ዩናይትድ ስቴትስ ቱ ኢትዮጵያንስ ኤሪያ ኦፍ ሎከስት ማናጅመንት፣ አግሪካልቸር፣ ፓብሊክ ሄልዝ ኤጁኬሽን፣ ፓብሊክ አድሚኒስትሬሽን ትሬኒንግ፣ ስኮላርሺፕ አዋርድ ቱ ኢትዮጵያን ስቱደንትስ ማለት ነው። እነኚህ ምንድን ነው ማለት ነው? ኦብጀክቲቭ ነው ማለት ነው። ፖይንት ፎር ኦብጀክቲቭ ነው ማለት ነው። ስለዚህ ዋት ዌር ዘ ካዝ ኦፍ ዲክላይን ኦፍ ኢትዮ አሜሪካን ሪሌሽንሺፕ ኢን 1960s ኤንድ 1970። ስለዚህ በ1960ዎቹ እስከ 1970ዎቹ መካከል የኢትዮጵያና የአሜሪካን ሪሌሽንሺፕ ምን ሆኗል? ጠፍቷል ማለት ነው። በምን ምክንያት ነው የጠፋው? ተምረናል በዚህ ማለት ነው። በዚህ በሁለቱ ምክንያት ምን ሆነ? ዲክላይን ሆኗል። የአሜሪካን ኤንድ የኢትዮጵያን ሪሌሽንሺፕ ዲክላይን የሆነው ዋና ፖይንቶቹ ማለት ነው። ሁለቱንም ፖይንት ምክንያት ምን ሆነ? ኢትዮ አሜሪካን ሪሌሽንሺፕ ዲክላይን ሆኗል ማለት ነው። ስለዚህ ኤክሰርሳይሱ ይህንን ይመስላል። ቀጥለን አድሚኒስትሬቲቭ ሪፎርምስ in the post liberation period ኢምፔሪያል ኃይለ ሥላሴ took series of measures to strengthen his power። ስለዚህ የፖስት ላይበሬሽን ፐሬድ በኋላ ኢምፔሪያል ኃይለ ሥላሴ ምን አድርጓል? የተለያዩ ሜጀሮችን ወስደዋል። የተለያዩ ሲስተሞችን ወስደዋል። ለምንድን ነው የወሰደው? ፓወሩን ስትሬንግዝ ለማድረግ፣ ፓወሩን ለማጠናከር የተለያዩ ሲስተሞችን ተጠቅሟል። his political vision mainly focused on the separation of regional nobilities and creation of centralized state። ስለዚህ ምንድነው ምን አይነት ሜጀር ነው የወሰደው? ሴንትራላይዝድ ስቴት በመፍጠር to this end ኢትዮጵያ was recognized into 12 ወይም ጠቅላይ ግዛት ወይ ገቨርነር ጄኔራልስ የሚባለውን ክሬት በማድረግ በ1942 province was subdivided into sub-provinces አውራጃ or district በወረዳ ስለዚህ እነኚህ ምን አድርጓል? ስሞል የሆኑ አድሚኒስትሬቲቭ ሲስተሞችን ክሬት ማድረግ ጀምሯል ማለት ነው ኢምፔሪያል ኃይለ ሥላሴ and some district or ምክትል ወረዳስ the head of each ጠቅላይ ግዛት was appointed by emperor and was known as እንደራስ on my behalf who was to rule the behalf of the emperor። ስለዚህ ምንድነው እንደራስ የሚል ምን ነበረ? ስያሜ ነበረ ማለት። ስለዚህ
የተለያዩ ፕሮቪንሶችን የተለያዩ ወረዳዎችን ክሬት እያደረገ ምን ያደርጋል? ይሾማቸዋል ማለት ነው። ዲስትሪክቱን የሚመራን ሰዎችን ምን ያደርጋል? ይሾማል በሰዓቱ ኢምፔሪያል ኃይለ ሥላሴ ማለት። ስለዚህ እነኚህ ምንድነው? አድሚኒስትሬቲቭ ሪፎርሞች ናቸው። ከዛ ቀጥሎ 6.1.3 ዘ 1955 ኮንስቲቱሽን 1955 ኮንስቲቱሽን በኢምፔሪያል ኃይለ ሥላሴ ጊዜ ሪቫይዝድ የተደረገ ህገ መንግስት ማለት ነው። የመጀመሪያ ህገ መንግስት 1931 ህገ መንግስት ነበረ። ከዛ ቀጥሎ በ1955 ላይ ህገ መንግስቱ ምን ያደረገ ማለት ነው? ሪቫይዝ ያደረገ ኢምፔሪያል ኃይለ ሥላሴ ማለት ነው። Another important measure taken by Imperial Haile Selassie to consolidate his power was the revision of Ethiopian constitution in 1955 ሌላኛው ጥሩ የሆነ ሜጀር ነው ወይ ጥሩ የሆነ ሪፎርም ነው የሚባለውን በኢምፔሪያል ኃይለ ሥላሴ ጊዜ ኢምፔሪያል ኃይለ ሥላሴ የወሰደው ሜጀር ምንድን ነው? ህገ መንግስቱን ሪቫይዝ ማድረግ ነው ማለት ነው። ስለዚህ በ1955 ላይ መጀመሪያ ጊዜ የተጻፈ ህገ መንግስት በ1931 ላይ ነው ማለት ነው። የመጀመሪያው ፈርስት ኮንስቲቱሽን ፈርስት ሪትን ኮንስቲቱሽን ኢን ኢትዮጵያ written by the Imperial Haile Selassie by the year of what? 1931. The Emperor sought to provide a formal base for his effort at centralization and to attack the loyalty of educated Ethiopians. ስለዚህ ሞር ኢምፔሪያል ኃይለ ሥላሴ ይህንን ህገ መንግስት እንደገና ሪቫይዝ ያደረገው ለምንድን ነው? ኢፈርቱ ሴንትራላይዜሽን ኤንድ ቱ አታክ ዘ ሎያሊቲ ኦፍ ኤጁኬትድ ኢትዮጵያንስ ኤጁኬትድ የሆኑ ኢትዮጵያውያኖች ኢንፍሉዌንስ አድርጓል በሰዓቱ ማለት ነው ኢምፔሪያል ኃይለ ሥላሴ። ዘ አዘር ሪዝን ዛት ኔሴሲቲ ዘ promulgation of the revised constitution of 1955 was federation of ኤርትራ። አንደኛው ምክንያቱ ይችን ህገ መንግስት ሪቫይዝ ለማድረግ አንደኛው ምክንያቱ ኢምፔሪያል ኃይለ ሥላሴ በተማሪ ኃይል ማለት በኢትዮጵያ ውስጥ የተማሩ ሰዎች እያደጉ መጡና ከዛ ምን አደረጉ? ዲሞክራቲክ የሆነ ህገ መንግስት ይፈልጋል። ምንም እንኳን ዲሞክራቲክ የሆነ ህገ መንግስት ቢፈልጉም ይችን ህገ መንግስት ዲሞክራቲክ ህገ መንግስት አይደለም፣ ግን እሱ ሪቫይዝ አድርጓል ማለት በኤጁኬትድ ማን ፓወር ኢንፍሉዌንስ ስላደረጉ ብቻ ማለት። ቀጥሎ ሁለተኛ ምንድን ነው? ህገ መንግስቱን በ1955 ላይ ሪቫይዝ ያደረገው ምንድን ነው? ኢትዮጵያ ከኤርትራ ጋር ፌዴሬት ለማድረግ ወይ ኤርትራ አንደር ዘ ኮንትሮል ኦፍ ኢትዮጵያ እንድትሆን ለማድረግ ፈልጎ ነው። ሁለተኛ ምክንያቱ ማለት ነው። which had an elected parliament and more modern administration. The revised constitution of 1955 strengthens the absolute power of the imperial more ምንም እንኳን ሪቫይዝ ቢደረግም እዚች ጋር ምን ያደርጋል ማለት ነው? ለሞናርኪ ወይ ለኪንጉ ምንድን አብሶሉት ፓወር ይሰጣል። ፍጹም የሆነ ፓወር ማንም የማይቆጣጠር ፓወር ለኢምፔሪያል ይሰጣል ህገ መንግስቱ ማለት ነው። ኃይለ ሥላሴ ሪሜይንድ ዘ ሄድ ኦፍ ዘ ኤክስኪዩቲቭ ሌጅስሌቲቭ ጁዲሽሪ ኦርጋን ኦፍ ዘ ገቨርንመንት። ስለዚህ እቺ ኦርጋን ኦፍ ገቨርንመንት የሚባሉትን ማን ኤክሰርሳይዝ ያደርጋል ማለት ነው? በሰዓቱ ኢምፔሪያል ኃይለ ሥላሴ ብቻ ያደርጋል ማለት። ስለዚህ ኤክስኪዩቲቭ ቦዲ እሱ ነው። ሌጂስሌቲቭ ቦዲ ወይ ሎ ሜኪንግ ቦዲ ኢምፔሪያል ኃይለ ሥላሴ ነው። ጁዲሽሪ ማን ነበረ? ኢንተርፕሬት ማን ያደርጋል? ኢምፔሪያል ኃይለ ሥላሴ ብቻ ያደርጋል። ስለዚህ እቺ ሜን ኦርጋን ኦፍ ገቨርንመንት የምንላቸውን ማን ኮንትሮል ያደርጋል? አንደር ዘ ኮንትሮል ኦፍ ኢምፔሪያል ኃይለ ሥላሴ እቺ ነበረች ማለት ነው። ስለዚህ the revised constitution of 1955 did not introduce constitutional principle። ስለዚህ ኮንስቲቱሽናል ፕሪንሲፕል የሚባል ነገር የለውም በ1955 ህገ መንግስት ላይ ማለት ነው። ስለዚህ ላይክ ፖፑላር ሶቨርኒቲ የሚባል ነገር የለም፣ የህግ በላይነት የሚባል ነገር የለም፣ መልካም አስተዳደር የሚባል ነገር የለም። ከዛ ሪሊጂየስ ስቴት ሪሌሽን፣ ስለዚህ ሪሊጂየስ ስቴት ሪሌሽን ነበር ማለት ነው። it focused on the centralization of governmental authority in the hands of the monarchy rather than
ስለዚህ እዚች ጋር ምንድነው ሞር ፓወር ኮንሰንትሬትድ ኢን ዘ ሃንድስ ኦፍ ኢምፔረር ኃይለ ሥላሴ እጅ ነበር። ስለዚህ እዚች ጋር ለማህበረሰቡ ፍሪደም ራይት የሚባል ነገር የላቸውም ማለት ነው። ስለዚህ ይህንን ይመስላል የዛሬው ትምህርታችን። በቀጣይ ትምህርት እንገናኛለን።